በኦንሊፋንስ መጠሪያ ቦኒ ብሉ ትባላለች። በዜግነት እንግሊዛዊ ስትሆን እች ልጅ ገና ከሃይስኩል ተማሪ እያለች ከብዙ ወንዶች ጋር ግንኙነት ማድረግ እንደ ስራ ታየዋለች። እናም በኦንሊፋንስ ፔጇ ላይ ምስሎችን ራቁቷን በመልቀቅ ገንዘብን ማግኘት የጀመረችው ገና በሃይስኩል ተማሪ እያለች ነበረ። እድሜዋ 17 16 እያለች እንደዚህ አይነት ነገሮችን ጀመረች። እናም ሃያዎቹ ቤት ውስጥ ስትደርስ ቪዲዮዎችን መልቀቅ ጀመረች። የሴክስ ቪዲዮዎችን እየለቀቀች ገንዘብ ማግኘት ጀመረች። እናም በአንድ ቀን ያለችበትን ሆቴል እና የሩሟን ቁጥር በመልቀቅ ወንዶች እንዲመጡና በነፃ ግንኙነት እንዲያደርጓት ጠየቀቻቸው። እናም በዛም ቀን 1057 ወንዶች ሄደው ነበረ። እና ከ1057ቱም ወንዶች ጋር ግንኙነት ማድረግ ስትችል ግንኙነቱም ለ12 ሰዓታት ያህል ቆይቶ ነበረ። እና ከዛ በፊት ይሄ ሪከርድ በ919 ወንዶች ጋር ግንኙነት ያደረገች ሴት ነበረች። የእሷን ሪከርድ አሻሽላ እንግሊዛዊቷ ከ1057 ወንዶች ጋር ግንኙነት በማድረግ የዓለምን ሪከርድ ይዛለች። እንደ ኢትዮጵያዊ እንደ ካልቸር በጣም አጸያፊ ነገር ቢሆንም ፈረንጆች ግን ሪከርድ ብለው ይዘውላታል። እናንተ በእናንተ አስተያየት ይሄን ነገር ምን ትሉታላችሁ? እንደዚህ አይነት ነገሮችን አቀርብላችኋለሁ። ሰብስክራይብ አድርጉ።